ቴክኖሎጂ እንግዲህ አንዱ ባንኮች ይህን ነገሮችን አጣርተው እንደዚህ ስፔሻል ቁጥር አንድ አይነት የሚሰጡበት አንዱም ድርጅቶች ሲለኩ ነው። ጀሙት ይሰማል። አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሀቡ ውድሽ ያሹን አላህ በእጅሽ ያሳቅፈሽ። አባቴን አላህ የጀነት እንዲያደርግልኝ ዱዓ አድርጉልኝ። 5000 በኢትዮጵያ ከሳምንት በኋላ አስገባለሁ ኢንሻአላህ። አላሁ አክበር። 5000 ብር ከሳምንት በኋላ አስገባለሁ ብላለች። አባቷን አላህ የጀነት ያርግልን፣ የጀነት አላህ ያድርጋቸው፣ ጀነተል ፊርዶስን አላህ ይወፍቃቸው፣ ከቀብር ጭንቅም አላህ ነጃ ይበላቸው፣ ከቀብር ፈተናም አላህ ይጠብቃቸው፣ አላህ ይውደዳቸው፣ አላህ ያስደስታቸው። አላሁመ ሰሊ ወሰለም። ተረኛ እሺ፣ ይስረሽ ነው። አንድ ይቅርታ፣ ዮዳ የምትባለ እህቴ 20,000 ብር ዮዳ፣ እናመሰግናለን። አላህ ይስጥልን፣ አላህ ያክብርልን። ፈጣሪ በወጣው ይተካ፣ እጥፍ ድርብ አድርጎ አላህ ይስጣችሁ፣ አላህ ይስጥሽ እህቴ፣ ከፍ በይልን። ከዚህ የበለጠ የምትሰጪበትን በረከቱን ሲሳይሆን ያዝንበብሽ። አላሁም ሰለማ እስሬሽ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አቡዬ እንዴት ነሽ? ደህና ነሽ? በጣም ወድሻለሁ፣ አክባሪሽ ነኝ። ሁላችሁም ለአላህ ብዬ ወዳችኋለሁ። አላህ ይወደድሽ። ስራችሁን አላህ ይቀበላችሁ እና ዱዓ እንድታደርጉልኝ የምፈልገው እኔ ሰለምቴ ነኝ። ቤተሰቦቼን አላህ እንዲያገራላቸው እንዲወፍቅ ያደርጉልኝ። በኢትዮጵያ 5000 ያስገባለሁ ኢንሻአላህ። 5000 ብር እህታችን እስሬሽ፣ አላህ ሂዳያውን ይስጥልሽ፣ የሂዳያውን ካባ አላህ ያልብስልሽ፣ ሰደቃሽንም አላህ ይቀበልሽ፣ ለአንቺም የደስታ ህይወት አላህ ያኖርሽ፣ ጥሩ ጥሩ ነገር ሁሉ አላህ ይወፍቅሽ። እናመሰግናለን እህቴዋ። ፍራንስ ሄሎ፣ እንዴት ነሽ? ሰላም መርሀባ ገብሽ? ነገር መስገን አለን። እኔ የምኖረው ዩሮፕ ነው። ትምህርት ስላለኝ ትንሽ ዱዓ ብታደርጉልኝ ደስ ይለኛል። ስንታልሽን? 15,000 በኢትዮጵያ 15,000 ብር ለዩሮፕ ለትምህርቱ አንቆማለን። ተማሪ እህታችን ናት። አላህ ይቀበላት፣ አላህ ይቀበላት። ኢሮፖች እንግዲህ ትምህርቱን ገር አላህ ያርግልሽ፣ ፈተናውንም ገር ያርግልሽ፣ ቀለል ያርግልሽ፣ ጥሩ ነገር ይቅጠምሽ፣ ከሚፈራውም ይጠብቅሽ። አላህ ይስጥልን። ጥሩ ጥሩ ነገር ሁሉ አላህ እንደው ይስጥሽ፣ ከመጥፎም ነገር ይጠብቅሽ፣ ከምትፈሪውም ነገር ይጠብቅሽ። ፈተናንም አላህ ምታልፊ አላህ ያድርግሽ። አላሁ በጣም ነው ማመሰግነው። እሺ ሽኩራን። እሺ ወደ መጀመሪያው ልመለስ ነው። አሁን ሮዚ ጋር ልመጣ ነው። ሮዚ ወአለይኩም ሰላም ወራህመቱላህ። እንዴት ናችሁ? አቡዬ እንዴት ነሽ? አለን አልሐምዱሊላህ። እንዴት ነሽ? አልሐምዱሊላህ። እኔ አጋጣሚ እንደውም ዝም ብዬ ነበር የገባሁት። ትቀበለኛለች ብዬም አላሰብኩም። አልሐምዱሊላህ። እና አቡዬ ከመጣው አዲስ ነኝ፣ ብዙም አልተስማማውም እና ወንድም ታደርግልኝ ሰርቼ ወደ ሀገሬ እንድገባ እና በኢትዮጵያ በዚህ ወር መጨረሻ 5,000 ያስገባለው እና ደግሞ በዚህ መሀል ላይ በጣም የምወዳት ጓደኛ አለችኝ እና አላህ ሙሉ ትዳር እንዲሰጣት ዱዓ አድርጉልኝ። ጀዛከላ አቡዬ፣ አላህ በሰላም ይገላግልሽ። ሁሌ ነው ማዳምጥሽ፣ ሁሌ ነው ምሰማሽ። ሁሉም ትምህርትሽ በጣም ደስ ይላል። በተለይ ስደት ላይ ላሉት እንደኔ አይነት ልጆች ትቶ ለመጡት ልጆቻቸውን እዛ ትቶ እዚህ ያልፍልናል ብሎ ለመጡት ሁሉም አላህ አሳክቶልን ወደ ሀገራችን ወደ ልጆቻችን እንድንመለስ ዱዓ አድርጉልን። ያለሁበትን ቤት ደግሞ ሰርቼ ወደ ቤቴ እንድገባ በደንብ አድርጋችሁ ዱዓ አድርጉልኝ እና ኢንሻአላህ ወዳችኋለሁ። ወንድም ካሊዳን ሀያት ይብዛም። በጣም አመሰግናለሁ። ሹክራን። ካሊድ ስፖርት እያሰረኝ ነው ሊያስቀንሰኝ። አይ ያው እንደዚህ አይነት በነገራችን ላይ አቡዬ
መደዳውን ሙሉ ይኸውልሽ 10 ቀን ሆነን ዛሬ 9ኛ ቀናችን ነው እና ያው ቤት 3ቱም ክፍል እንዳየሻቸው ያኛው የስብሰባ አዳራሽናችንም ፈንድሬዚንግ ሲደረገንበት ነበር። ሁሉም ቦታ እንደዚህ ያደርጋሉ እና በህይወቱ አይቶ አያውቅም። እንደዚህ አይነት ምንጉድ ነው እያስባለው ነው እና ነገ እስከሚ እና ለዛም ነው በቃ። ስለዚህ በነገራችን ላይ ሀቢባም ደግሞ የሀቡም ቤተሰቡ ደግሞ እንደዚህ ደግሞ ዱዓ በቃ እንደዚህ ተከታታይ ዱዓ አይተው እና በጣም ደስ ለምን ፎሎወሮቿን ዘገን አድርጋ እንደዚህ ብትናታረግብኝም ትንሽ ፎሎወሮቿን በደንብ ኢንሻአላህ ይሆናል። እና አሁን ቃል የገባቸው እህታችን ለራሷ እኮ አይደለም ያለችው ጓደኛዬ አልሆነላትም እንደዚህ አይደለላትም ብላ ለጓደኛዋ ነው ዱዓ ያስደረገችው። ለምን ሆነላት እኮ ነው ጓደኛ የሚለው። አሁን ላይ ያለው እኮ ጓደኝነት ለምን ሆነላት ብሎ ምቀኛ አይኑ ድብን ብሎ የሚቃጠል ርር የሚል ሰው ባለበት ለጓደኛ ያልሆነላትና እንዲሆነላት ብሎ ዱዓ የሚያስደርገው እድሜዋን ይርዝም። አሜን። እድሜዋን ያርዝመው። አሜን። አቦ ለጓደኛው የተመኘችውን ለጓደኛዋም ለሷም አላህ ያርግላቸው። አሜን። ይለፍላቸው። አሜን። አቦ ሀብት በሀብት ያርጋቸው። አሜን። እንደው አልተስማማኝም ብላለች ይስማማት። አሜን። እንደው ሳር ቅጠሉ ይስማማት። አሜን። ሰው ይስማማት። አሜን። ግንዱ ይስማማት። አሜን። መሬቱ ይስማማት። አሜን። ሰማዩ ይስማማት። አሜን። አቦ የነካችው ነገር ሁሉ የሚመች የሚስማማ አላህ ያርግላት። አሜን። ክፉን አላህ ያርቅላት። አሜን። አላህ ይውደዳት። አሜን። እሺ እናረጋለን። አላህ ይዘውጅ። ወይ ልጅ ላጤ ነው እስካሁን አላፈጠረም፣ ጾመኛ ነው። አላህ ትዳር ይስጣው። እሺ ተረኛ ልብ ቅርጽ 2 ልብ ቅርጽ 2 ቀይ ልብ ቅርጽ ኩን ፈየኩን የለም ኩን ፈየኩን። እሺ ቀጣይ እሺ ከሌለሽ እሺ ተረኛ ሚስኪያ ሚስኪያ ሰማያዊ ልብ ሰማያዊ ፕሮፋይል ሚስኪያ ሚም በሰማያዊ ማሻአላ አረብኛ ታነባለች። እኔ አረብኛ አነባለሁ ጽፋለሁ። ማሻአላ አና እንዴት ነሽ ማለት እንዴት ነሽ? ሰላም ነው እግዚአብሔር ይመስገን። ሁላችሁም ከታች ያላችሁ ሁላችሁንም ሰላም ብያለሁ። ሀብዬ በጣም ነው የምወድሽ። አዲስ አይደለሁም ለአንቺ ቤት ኦኬ ስለተዘጋ በሌላ ስለመጣው ነው። ሀፒ ፐርስዴይ ብያለሁ። እና ወንድም ካሌድም በጣም ሁላችሁንም በጣም ነው የማመሰግነው። ወዳችኋለሁ። በቃ ያሰብኩት እንዲሳካልኝ የጀመርኩት ነገር እንዲሳካልኝ ምን ብዬ አላውቅም። ብቻ በቃ ጸሎት አድርጉልኝ። አቦ ያሳካልሽ። አሜን። ታዩ የውስጥሽን ያውቃል እሱ በንግግር አይደለም። ውስጥሽ ምን እንደሚያስፈልገው ምን እንደሚፈልግ የሚያጌጥ አላህ ይሙላልሽ። አሜን። ምቹ ነገርን ላንቺ አላህ ያድርገው። እንደው ክፉን ደግሞ ያርቅልሽ። አሜን። ያስቸገረሽን ነገር ሁላ ገር በገር አላህ ያድርግልሽ። አሜን። ይደሰትብሽ፣ ያስደስትሽ። አቦ ተደሰቺ። አሜን። ሀብት በሀብት አላህ ያርግሽ። አሜን። አሜን። እና በኢትዮጵያ 5000 ብር አስገባለሁ። ያሰብኩት ሲሳካ ደግሞ በአቡ ቤት መጥቼ ኢንሻአላህ አደርገዋለሁ። ለአቡ ቤት አዲስ አይደለሁም እኔ 5000 በኢትዮጵያ አስገባለሁ። ያሰብኩት እንዲሆን በቃ የጀመርኩት ነገር እንዲሳካልኝ። አሁን የአንቺ ምርቃት ሁሌ አየዋለሁ። ከአንቺ ቤት አልጠፋም። የሆነ ነገር ስትይ የሆነ ነገርም ብዬ የሆነ ነገር ስትይ በአንቺ ነው ሁሉ ነገር እየሄደልኝ ያለው እና ጸሎት አድርጉልኝ ሁላችሁም። ፈጣሪ ያሳካልሽ። ደግሞ ያው ሁሉ መጥቼ አደርገዋለሁ። ሻው ብዬ በሱ ብቻ በአንቺ ስም ይሳካልሽ የኔ ውድ ይሳካልሽ የኔ እናት። አይዞሽ። እናመሰግናለን። ወድሻለሁ። መልካም እመቤቴ ማርያም በሰላም ትገላግልሽ። አሚን ማሪ አሚን። እሺ ተረኛ ሳዳ ውዬ እንዴት ዋልሽ? እንኳን ተወለድሽ። አመሰግናለሁ ሳዲ የኔ እናት። ቀን ሙሉ ብታገል አልደርሰኝ ብሎ ይኸው አሁን ተስፋ ሳልቆርጥ ደረሰኝ። እሺ እኔ እናት እንዲህ ነው እኮ እዚህ ቤት ሁሌ ወረፋ አለ። ቢሆንም ግን ያው ደስ ይላል በጣም። የአንቺ ቤት ይለያል ከሁሉ። እሺ ውዴ
ውዴ። እሺ ሳዲ ወይ ሀቡ ልጁን እያስተኛው ስለሆነ ብዬ ነው። ወይ እናቴ። እሺ ስንት ነው ቃል የምትገቢው ማሪ? ልትረጂ ነው? እኔ አንቺን ላናግር ነው የገባሁት። ማለት እንኳን ተወለድሽ እዚህ ሰዓት አይደለማ ማሪ። እንኳን ተወለድሽማ ቅድም ነበር፣ አለቀ እኮ። አሁን መልካም ምኞት አልቆ እርዳታ እየሰበሰብን ነው። ውድ ቃል የሚገባ ሰው ብቻ ነው የሚገባው። ለሰላምታ ለመልካም ምኞት ምናምን አሁን አይገባም። እሺ እኔ ማር ተረኛ ኢክራም። ሰላም አለይኩም። ወአለይኩም ሰላም። አልገባም። እኔም ለእናቴ ለእናቴ ጀነተል ፊርደውስ እንዲወፍቅልኝ እንደዋ እንዲደረግልኝ ፈልጌ ነው። 5000 ብር በኢትዮጵያ። እሺ እኔ እናት ወንድም ካሌድ ለእናቷ ዱዓ እንዲደረግላት ትፈልጋለች። ፕሊዝ እናት መርሐባ። እሺ እንግዲህ አላህ ኸይር ጀዛሽን ይክፈልሽ። እንግዲህ ከምንም በላይ ደግሞ ያው የሰጠሽው እጥፍ ድርብ አድርጎ አላህ ይስጥልን። ሹክራን ጀዛኩሙላህ ኸይር። እንግዲህ ከምንም በላይ ደግሞ ትልቅ ነገር ካላችሁ ላይ አውጥታችሁ ያካፈላችሁ አላህ እጥፍ ድርብ አድርጎ ይክፈላችሁ። ሹክራን እናቴ። አይዞሽ የኔ ማር በርቺ ኢክራምዬ። እሺ ተረኛ ልጅ ሰያ ልጅ ሰያ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እኔ በኢትዮጵያ 5000 ወንድሜ ሞቶብኛል፣ ዱዓ አድርጉልኝ። ምን አልከን? አልሰማም። ወንድሜ ሞቶብኛል፣ ለወንድሜ ዱዓ አድርጉልኝ። እሺ አይ ሀጃን ነው እየሰማን የነበረው። እንግዲህ አላህ ጀነተል ፊርደውስ ሲወፍቀው፣ አላህ አሄራውን ያሳምረው። አላህ የነበረበትን ችግር ሁሉ የነበረበትን ጥፋት ሁሉ መሀሪ ነው እና አላህ ይማረው። አላህ ይማረው። አላህ ይማረው። ከዚህ በኋላ ደግሞ አንተን አበርትቶ ደግሞ ከዚህ በላይ ሌላ ወንድሞች የምታፈራ ለሌሎች ወንድሞች የምትተርፍ ያድርግ። አላሁመ ሰሊ። እሺ ተኛ ሳራ ሳራ እኩል ቅድምም እኮ እንደዚህ ስጠራት አትመልስም። ምን ሆነ ነው? ቀጥሎ ያለው ማን ነው የሚለው? ኤፍኤስኤ እኔ ሁላችንም ስለማለኛል። ወንድም ካሌድ ድምፅ ይሰማል? አቡ ይሰማል። እያስተካከልን ነበር። እሺ መርሐባ። እሺ እኔ አሞኛል እና እንደ ልክፍት አርግቶኝ እና ዱዓ እንድታደርጉኝ ይፈልጋለሁ። ሙሉ አፍያን እንዲመልስልኝ ኢትዮጵያ 15,000 ብር ኢንሻአላህ አስገባለሁ። ግን ዱዓ አላህ እንግዲህ ይሄ ያደረግሽው ሰደቃ አላህ ረመዳንሽን ተቀብሎ ከዚህ በላይ ደግሞ የበለጠ አፍያ የሚሰጥሽ ጊዜ አርግልሽ። አላህ እንግዲህ መቼም መሀሪ ነው እና ከምንም በላይ ደግሞ አላህ ደግሞ ከእጁ ደግሞ ከዚህ ነገር ሁሉ አላህ ይሰውርሽ፣ አላህ ይሰውርልሽ፣ ያንሳልሽ። በየትም በኩል መጥቶ ለአንቺ ክፉ የሆነው ነገር ሁሉ አላህ ከእጅሽ ላይ ከሁሉ ነገርሽ ላይ አላህ ይንቀልልሽ፣ አላህ ይንቀልልሽ። አብሽሩ። እንግዲህ ከምንም በላይ ደግሞ አላህ መሀሪ ነው እና ሁሉ ነገር መቼም በሰደቃም በሁሉም ነገር ነው የሚሆነው እና አላህ ይህን ሰደቃሽን ይቀበልሽ። ረመዳንሽ ደግሞ ከምንም በላይ አላህ የሚቀበለው ያድርግልሽ። አላሁመ ሰሊ ወሰለም። ሲኮ ወዮ የሰላም አለይኩም ወራህመቱላህ።
ወአለይኩም ሰላም ወራህመቱላሂ ወበረካቱህ። የሲኮ ተራ ነው ቶማስ፣ ያንተ አይደል? የሲኮ ተራ ነው። ሲኮ ከኔ ጎን ሲኮ 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 ሲሎ ነው የሚለው ሲኮ። እሺ ቀጥሎ መግባት የምትፈልጉ አንድ ቁጥር ጻፉ። ፍራንስ አሁን ገብቼ የነበርኩት ልጅ ነው። የሆነች ልጅ ደግሞ ወንድሟ ታሞ ጸሎት አድርጉልኝ ብላ 10,000 ብር አስገባለች ነው። እሺ ፍራንስ እንደገና ድጋሚ ገብታ 10,000 ብር በጓደኛዋ እንግዲህ ጓደኛዋ ወንድሜ ታሞብኛል ብላለች። ፈጣሪ እንግዲህ የበለጠ ደግሞ ጤናውን ይስጣት። እንግዲህ ከዚህ በላይ ደግሞ ወንድሜ ተሽሎታል ብላ ደግሞ የበለጠ ደግሞ ሌላ ሰደቃ የምታወጣ ተሽሎታል ብላ ደግሞ የበለጠ ደግሞ አላ ወኪል ወይ ሀቡ እንዴት ናችሁ? አይሰማም? ይሰማል። አሁን እንኳን አደረሳችሁ። ወንድም ካልድ እህቴም 20,000 ብር አስገብተናል። እናት አባቶቻችን ሟች ናቸው። ዱዓ አድርጉልን። እናመሰግናለን። እሺ እንግዲህ ፈጣሪ የበለጠ ደግሞ ጽናቱን ይስጣችሁ። አላህ የበለጠ ደግሞ ብርታቱን ይስጣችሁ። ከዚህ በላይ ደግሞ ለሌላ ቤተሰብ የምትተርፉ ያርጋችሁ። ከምንም በላይ ደግሞ ሁል ጊዜ እንደዚህ አይነት ሀዘኖች የሚወጣው ደግሞ ለሌሎች ደግሞ ተርፈን ለሌሎች ሰዎች እንዲህ አይነት ሀዘናችንን የምናወጣበት የተራቡ ሰዎች የታረዙ ሰዎች ስናለብስ ስናበላ ስናጠጣ ነው እና ፈጣሪ ይሄንን ነገር ደግሞ የበለጠ ይቀበላችሁ። አላሁመ ሰሊ አሚን። ሜሮን ቀጥይ ውዴ። ሀቡዬ እንዴት ነሽ? አለሁልሽ ማሪ። ሰላም ነው? እግዚአብሔር ይመስገን። ቅድም ጓደኛዬ ገብታ ነበረ። ኔትወርክ እምቢ ብሏት ወርዳ ነው 10,000 ብር ብላለች። አባቴ ሟች ነው ጸሎት አድርጉልኝ ብላለች። ሜሮን ጓደኛዋ መግባት አልቻለችም። አንድ ላይ ከጓደኛዋ ጋር 10,000 ብር አድርገው 20,000 ብር አስገብተዋል። እንግዲህ ፈጣሪ ደግሞ ቤተሰቦቻቸው ወደ አሄራ ሄደዋል እና አባቴም አርፏል ብላለች እሷም። ስለዚህ ፈጣሪ ደግሞ የበለጠ ደግሞ ጽናቱን ይስጣችሁ፣ መጽናናቱን ይስጣችሁ፣ የበለጠ ያበርታችሁ። ከዚህ በኋላ ደግሞ ለሌሎች የሚተርፉ ሰው ያደርጓቸው። ከምንም በላይ ደግሞ ብርታት ነው እና ደግሞ ይህንን የሰደቁትን ሰደቃ ፈጣሪ ይቀበላችሁ። አላሁመ ሰሊ ቶማስ ሰላም አለይኩም። ሰላም እንዴት ነው? እኔ የዚህ በረከት ተሳታፊ ስለሆንኩኝ ወንድም ካሊድንም በላይ ስላየሁት ሀቢባንም በጣም ስላየሁሽ ስለሞድ ስለማከብሽ እንዲሁም ስላንቺ ቪዲዮ ሰርቼ ነበረ። በእውነት በጣም ጥሩ ስራ ነው እየሰራ ያለው። አካውንቴ ላይ 200 ብር አለኝ። ለካሊድ ያልሆነ ምንም አይሰራልኝም። ወታደር ነኝ፣ ሀገር ነው የምጠብቀው። 200 ብር አለኝ። 200 ብሄድ ጥሩ ነበር፣ ግን 100 ብር አለችኝ። 100 ብር አሁን አልችልም። ሞባይል ባንኪንግ ምናምን አይሰራልኝም። ጠዋት 100 ብሩን ለሰው ሰጥቼ አስገባለሁኝ። ይሄው አጨብጭቡ። ይህን የሰጠው 100,000 ብር ያርግለት፣ 100,000 ብር ያርግለት። ከዚህ በላይ ደግሞ ፈጠሩ መቼም ስትሰጥ የምትቀበሉ አለና የበለጠ ይሄ 100 ብር ደግሞ 100,000 ሰጪ ያድርገው። ከዚህ በላይ ለወገኖቹ የሚተርፍ ሀገር እየጠበቀ ነው። ከዚህ በላይ ደግሞ የሌላ ወገኖቹን ደግሞ በችግር የሚጠብቅ ያድርገው። አላሁመ ሰሊ ተረኛ ከላይ ኤፍ ዜድ ማንበብ አይነበብም። ኤፍ ዜድ ኤፍ ሲ። ዋሌኩም ሰላም። ሰላም አለይኩም። ዋሌኩም ሰላም ወራህመቱላሂ። አልሐምዱሊላህ ሰላም ነው። አልሐምዱሊላህ። አዎ እህቴን አላህ ሊያሽርልኝ አድርጉልኝ። በኢትዮጵያ 2,000 ብር። እሺ አላህ እንግዲህ ኸይር ጀዛሽን ሰደቃሽን ይቀበልሽ። ከምንም በላይ ሰደቃ አድርገሻል እና እህትሽን አላህ አፊያ ያርግልሽ። መርሐባ። አሚን አሚን። እሺ ጀሙ ነኝ ጎንደሬዋ።
وعليكم السلام ورحمة الله. ኢንሻአላህ በኢትዮጵያ ምሽት ያለን ኢንሻአላህ። እሺ መርሐባ። አላህ ኸይር ጀዛሽን ይቀበልሽ። ከምንም በላይ ደግሞ ያረግሽውን ሰደቃ ከረመዳን ላይ እጥፍ ድርብ አድርጎ ይቁጠርልሽ። አሚን። አላሁመ ሰሊ 5000 ባባ ሉባባ 2000 ሰዎች አላችሁ። ደግሞ 2000 ታብታብ አድርጋችሁ እስቲ ይሄንን 1,600,000 ነው 2 ሚሊዮን አስገቡ። ታብታቡን 2 ሚሊዮን አስገቡ። ታብታብ እያደረጋችሁ ሀቢባን ነው የምትነኩት። ታብታብ ስታረጉ ሀቢባን ነው በሁለት አድርጉ። እንደዚህ ሰተጁ ሰላም አለይኩም። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኢንሻአላህ ይሄ ወር 10,000 ብር አስገባለሁ። ኢንሻአላህ። አላሁ አክበር አላሁ አክበር። እንግዲህ ፈጣሪ ከምንም በላይ ደግሞ እንዲህ አይነቱን ሂደት አላህ አይቶ ቆጥሮ ደግሞ ዛሬ ነገ ብሎ ደግሞ ከዚህ በላይ የምትሰጪ አላህ ያደርግሽ። ሰደቃሽን አላህ ይቀበልሽ። አንቺ ነይተሻል። እሱ ከየት በኩል አድርጎ ሳታስቢ ሰጥቶ ደግሞ ነገ ዛሬ ሳትይ ዛሬ ምሽቱን የምትሰጪ አላህ ያደርግሽ። አላሁመ ሰሊ ቪአይፒ እሺ። ፍቅር ባልትና ሀውዬ እንዴት ናችሁ? ሁላችሁም ወንድም ካሊድ እንዴት ናችሁ? ሀውዬ እኔ ወድ እንኳን ተወለድሽልኝ። ሰላም ረዥም እድሜ ከጤና ጋር ይስጥሽ። ዛሬ ትንሽዬ የሰራኋት ኬተሪንግ አለች። ድምፄም ብዙ ተዘጋግቷል፣ ግን ከዛ ላይ በአንቺ ስም ሀውዬ 2,000 ብር አስገባለሁ። ረዥም እድሜ ይስጥሽ ብያለሁ። ሌላ ጊዜ ደግሞ ወንድም ካሊድ በምችለው ከጎናችሁ ነኝ። አመሰግናለሁ። እህቴ ፈጣሪ ስትለን ፈጣሪ በወጣ ይተካ የበለጠ የምትሰጪ የምትሰድቅ ያድርግሽ። ያው ለሁላችሁም ለምታስገቡ እዚህ ከኋላ የምታዩት የኢትዮጵያ ንግድ ባንክ የአቢሲኒያ ባንክ ነው። 757575 3 ጊዜ ከዚህ ከኋላው ምንም አይነት ከፊቱም ከኋላው ምንም ቁጥር የለም። 1000 ብላችሁ አይደለም የምታስገቡት 757575 3 ጊዜ ወንድም ካሊድ ፋውንዴሽን ብሎ ይወጣላችኋል። ይሄ ደግሞ 0976 ብሎ ትንሽ የምታዩት 7575 ደግሞ ይሄ የዋትሳፕ ቁጥራችን ነው፣ የቀጥታ ስልካችንም ነው። አሁን መለየት ለምትፈልጉም ሰዎች በዚህ አድርጉ። ሌላ አረብ ሀገር ሆናችሁ ደግሞ እንደዚሁ ገስት ላይ መግባት ያቀታችሁ ደግሞ በኢሞም ቀጥታ የኢሞ ቁጥራችንም ይሄ ነው። በዚህ ቀጥታ ብትደውሉ በዚህ ደግሞ በስልክ ቃልም መግባት ትችላላችሁ። እዚህ ወረፋ አልደርስ ያላችሁ። እሺ ሰሚራ ፋሽን። እሺ ሰሚራ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። አቡዬ እንዴት ዋልሽ? እንዴት ቆያችሁ? ደህና ማሬ፣ እንዴት ነሽ? አለሁልሽ። እንኳን ተወልድሽልኝ። እሺ አብቴ። አመሰግናለሁ ሰሙዬ። እሺ ማሬ፣ እኔ 50 ሰው ለማስፈጠር ፈልጌ ነበረ። 50 ሰው? አዎ 50 ሰው ማለት 15,000 እና አይደለም 25,000 ነው የሚመጣው። 25,000 ነው የሚመጣው። አስገብቼ ደረሰኝ ለሀቡ ልኬለታለሁ። እሺ አላህ ኸይር ጀዛዋን ይቀበላችሁ። እዚህ ያላችሁ ሰዎች እንኳን በዚህ እህታችን እንደ ጾማችሁ በእሷ እንዳፈጠራችሁ በእሷ ጾም እንደያዛችሁ ቁጠሩና አላህ ረመዳኗን አላህ በእጥፍ ድርብ አድርጎ ይቀበላል። ከምንም በላይ የሰራቸውን ኃጢአት በዚህ ረመዳን ካለባት የተሳሳተችው መቼም የሰው ልጆች ነንና እንሳሳታለን። አላህ ስህተቶቿን ሁሉ አላህ ያንሳላት። አላህ ስህተቶቿን ሁሉ ያንሳላት። የነበረባት ችግር ሁሉ በዚህ ረመዳን የሚነሳ ያደርጋል። አላሁመ ሰሊ ወሰሊም ዐላ ሰይድና በፊት እኮ ተሳስተን እኮ አይነት መርሃባ ቀጠሉ። ፍቅር ቤት ሰላማችሁ
እንዴት ነሽ ማሪ? ሁላችሁም ዱዓችሁ ይድረሰኝ። እኔ በዱባይ 500 ብር በዱባይ 500 ድርሃም ሰጥታለች። ደረሰኝ በዚህ ነው የምልክላችሁ። መስቶልኛ ዋትሳፕ ላይ 25,000 ብር ልካለች። አላሁ አክበር አላሁ አክበር። እቺ እህታችን እንግዲህ ዝም ፍቅር ብላለች እና አላህ ዝም ያለ ሳይሆን እጥፍ ድርብ ባለፈችበት ሁሉ ፍቅር አለፈች የምትባል አላህ ያደርጋት። ከምንም በላይ ደግሞ ሰጪ ፈጣሪ ነው እና ከዚህ በላይ ሰጥቷት ለሌሎች ወገኖቿ የምትሰጥ የምታደርጋ ያደርጋት። አሚን። ቤቷን በፍቅር አላህ ይሙላው። አሚን። ጀዛኩሙላህ ኸይር። ሽኩራን። እናንተም ኖሩልኝ። አመሰግናለሁ። እድሜ ጤና ይስጥልኝ። አሜን አሜን። መርሀባ። ቀጣይ። እሺ እኔ በኢትዮጵያ 30,000 ብር በኢትዮጵያ 30,000 ብር በኢትዮጵያ 30,000 ብር። እሺ ተረኛ አዩቲ ጀምር። አዩቲ እሺ እህታችን ቆይ ለእህታችን ዱዓ አልተደረገም። 30,000 ብር የሰጠችው እህታችን አላህ እንግዲህ እጥፍ ድርብ አድርጎ ከዚህ በላይ ሰጪ ያደርጋት። ከዚህ በላይ ሰጪ ያደርጋት። ያለባት ችግር ካለ የተጋረጠባት ነገር ካለ አላህ ያንሳላት። ፈጣሪ ያንሳላት። መንገዷን ሁሉ ክፍት ያድርገው። የፈለገችው ያሰበችውን ፈጣሪ ነው የሚያውቀው እና እሷና እሱ የተነጋገሩትን አላህ ይፈጽምላት። አላህ ያርግላት። አላህ የፈለገችውን ነገር ሁሉ ከዚህ በላይ ሰጥቶ ደግሞ ለወገኖቿ የምትተርፍ ያደርጋት። ለቤተሰቦቿ የምትተርፍ ያደርጋት። አላሁመ ሰሊ ወሰልም አላ ሰይድና። ሞዴሬተሮች አንድ ቦታ ሊያስገቡ ፕሊዝ። ሀዩቲ ሰላም አለይኩም። ዋሌኩም ሰላም። ጋይስ ፕሊዝ ታፕ ሼር እያደረጋችሁ ታፕ ሼር ፕሊዝ። እንዴት ናቸው? አልሐምዱሊላህ። እኔ በሳለቅ በእናትና አባቴ ጋር የዱንያ ነገር ወረሰኝና ከአባትና አባቴ ጋር ስላልቻልኩት እሱን ዱዓ እንድታደርጉልኝ ፈልጌ ነው። በኢትዮጵያ 70,000 ብር አስገባለሁ። ሱብሃነላህ። እንግዲህ ሀጃሽን ድገሚልን ሙባረክ። ይህን መስማት አለ። የዱንያ ነገር ወሰን ከእናትና አባቴ ጋር ልስማማ አልቻልኩም እና እሱም ዱዓ እንድታደርጉልኝ በኢትዮጵያ 70,000 ብር አስገባለሁ። ሱብሃነላህ። ይህ ተነስተን በነገራችን ላይ እኔ ገና ሀቡ ታውቂያለሽ ፍረሽ ዱዓ አድራጊ ነኝ እና ያው በነሻጣ ነው የምናደርገው እና መቼም ካለሽ ላይ አውጥተሽ ሰጥተሻል። ተርፎሽ አይደለም የሰጠሽው እና አላህ ከመቼም ከማያልቀው ከማያተርፈው ተነሱ እስኪ ቆመን ለዚች እህታችን ሁላችሁም እንግዲህ የቤተሰቡ ሁሉም ሰው የራሱ ችግር አለበት እና እቺ እህታችን ከቤተሰቤ ጋር ልስማማ አልቻልኩም፣ ምን እንደገባብን አናቅም፣ ምን እንደሆንኩኝ አላቅም እና ከቤተሰቤ ጋር አላህ እንዲያስማማኝ አላህ ወደ ቤተሰቤ እንዲመልሰኝ እነሱም ወደ እኔ እንዲመልሱ አላህ ይሄን መንገድ ሁሉ እንዲያስተካክሉልን ዱዓ አድርጉልኝ ብላለች እና አላህ ዱዓዋን ይቀበላል። አላህ ንያዋን ይቀበላል። ከምንም በላይ ደግሞ የሰው ልጅ ፍቅርና መስማማት ነው የሚያስፈልገውና አላህ ፍቅሩን ይስጣቸው። አላህ ቤታቸውን ከዚህ በኋላ ደግሞ የእነዚህ ቤተሰብ ፍቅር ብሎ የሚያዩ ቤት ያርግላቸው። አሚን። ከምንም በላይ ሰጪ ነውና አላህ ከዚህ በላይ ደግሞ ሰጥቷት ለሌሎች ወገኖቿ ምሰጥ ያርጋት፣ ለቤተሰቦቿ ሰጪ ያድርጋት። የታሰረ የተቋጠረ ነገር ካለ አላህ ይፍታላት፣ አላህ ያንሳላት። አላህ ከመንገዷ ውስጥ ሁሉ የገባ መጥፎ ነገር ሁሉ አላህ ያንሳላት፣ አላህ ያንሳላት። ጨምርበት ሙቢ አላህ ይቀበላት። አሚን። አላህ ይቀበላት። አሚን። ከፈራችሁ ከሰጋችሁ ነገርም አላህ በቃሽ አላህ ይበላት። መጥፎን ያርቅላት፣ ጥሩን ቅርብ አላህ ያርግላት። የራቀ ሪዝቅ ካለ አላህ ቅርብ ያርግ። አሜን። እንደው ያጠረ ካለም እንደው ረዘም አላህ ያድርግላት። ያነሰ ካለም አላህ ያብዛላት። እጥፍ ድርብ አድርጎ አላህ ይስጣት። አላህ ያስደስታት፣ ትደሰት፣ የደስታ ህይወት አላህ ያኑራት። አሜን። ሰላም አለይኩም። ሰላም አለይኩም። ተራሽ አይደለም የፈቲያ ተራ ነው። ሀዩቲ ጨርሰሻላ? ሀዩቲ ነሽ አይደል አሁን ቃል የገባሽው 70,000 የፈቲያ ተራ ነው። ፈቲያ ጋይስ አንዴ ሳራ ወረመቱላ በረካቱ
ቆይ ሌላ ሰው እንዳትስቡበት ይሄን ቦታ አንዴ። እሺ ዋሌኩም ሰላም ውዴ ፈቲያ ቀጥይ። እኔ በኢትዮጵያ 5000 ብር አስገባለሁ ከጓደኛዬ። እሺ ፈቲያ አላህ ያክብርልን፣ እጥፍ ድርብ አድርጎ አላህ ይተካልሽ ፈቲያ። ሹክረን። እሺ እሺ አንዴ ቆይ ሳራ ኔትወርክ ደጋግሞ እየነቀላት ስለሆነ እናስቀድማት። እሺ ሳራ አሁን ኔትወርክ ከሰራ ሞክሪ። ሳራ እኔ ሚውትሽን ማብራት እያቃተሽ ይመስለኛል። ኔትወርክ አይመስለኝም። ያው ጋብዥሻለሁ። ተርን ኦን የሚለውን ንኪው። ሳራ ሰላም አቡዬ። ሰላም እንዴት ነሽ? አለው እግዚአብሔር ይመስገን። እንኳን ለዚች ቀን አበቃሽ። መልካም ልደት ብያለሁ። አመሰግናለሁ ሳርዬ እህቴ ተባረኪ። እኔ ቀን ምገባው ባለፈው ካስታወቅሽኝ ለባለፈው ነው የእህቴ ነው ብሩ የማጭ በደንብ ነው ማስታወስሽ። እንዲህ በደንብ ነው ማስታወስሽ። ለሀያት በሰበሰብኩት እርዳታ ብቻሽን 200,000 ብር ያዋጣሽው ሳራ አይደለሽ ከእስራኤል? አዎ። እንዴት ረሳለሁ? ማነው $100 ሂሳብ አስገባለሁ በእሷ ስም። ያው ነፍስ ማዘርልኝ የእሷ ብር ነው፣ ብሩም የእሷ ነው። እሺ እኔ እናት፣ ስለዚህ በእህትሽ ስም $100 አይደለ? $100 ብሩ የራሷ ነው። ብሩ የኔ ሳይሆን ብሩ ከራሷ ብር ላይ ነው። የራሷ ብር ነው። ያው ሟች ነች፣ ነፍስ ባለልኝ። እሺ ማሪ፣ ስለዚህ በእህትሽ ስም $100 ቃል ገብተሻል። ሳርዬ ተባረኪ። እናመሰግናለን። አላህ ይስጥልን፣ አላህ ያክብርልን። ሞራል ስጧት ሳራ። እናመሰግናለን። እህቷ በህይወት የለችም እና እህቷንም አላህ ይማርላት። እንግዲህ አላህ እንግዲህ እሷንም ጽናቱን አላህ ይስጣት፣ ጽናቱን ትዕግስቱን አላህ ይስጣት። እንግዲህ ለእህቷ ብላለች፣ ለእሷም ደግሞ እንግዲህ ይሄን ዓለም ሁላችንም ጥለን እንሄዳለን እና የሚያስታውሰን በጎ ስራ በስማችን ቢሰራ ሀቃችን የሚጠብቅ ሰው ደግሞ አያሳጣል። አላህ ይስጥልን፣ እድሜሽ ይርዘም። ተባረኪልን እህታችን፣ እናመሰግናለን። በጣም በጣም ታማኝ እህት ናት ሳራ። እህቷ ስታልፍ ከዚህ ምድር 400,000 ብር እሷ ጋር ነበራት እና 200,000 መታ እዚህ ቤት እርዳታ ሀያት ለምትባል ልጅ እርዳታ ስሰበስብ መታ 200,000 ሰጠች። እህቴ ስትሞት እኔ ጋር ትታው የነበረ ገንዘብ ነው የኔ አይደለም የእህቴ ነው ብላ አሁንም ያው እህቴ ከተወችው ገንዘብ ላይ ነው ይህንን እርዳታ መረዳው ብላ ተናግራለች እና አስገብታም ደረሰኝ። እናመሰግናለን። አመሰግናለሁ። እንዴት ነው ማስገባት የምችለው? 75 በሚለው አስገቢና ዋትሳፕ ላይ ደረሰኝ ላኪልኝ። አካውንቱ ይሄ ነው 75 ብቻ ነው በቃ። ኢትዮጵያ ንግድ ባንክም ሆነ አቢሲኒያም ሁሉም ነገር 3 ጊዜ 75። እሺ ስልክ ቁጥር አለ። ስልክ ቁጥር ያውልሽ ከታች ቴሌ ስልክ ቁጥር ደግሞ እስከ 75 ላይ 76 0976 ከዛ 375 ድጋሚ ማለት ነው። እዚህ ጋር አለ ከታች ገብቶሻል ማሪ። 0976757575 ስልክ ቁጥር ነው። ሁሉ ነገር አለው። ኢሞ አለው፣ ዋትሳፕ አለው፣ ቴሌግራም አለው፣ ሁሉ ነገር አለው። እሺ ገብቶኛል። አካውንቱ ደግሞ 7575 ነው። አስገብተሽ ደረሰኙን ዋትሳፕ ላይ ላኪ። ተባረኪ። እሺ አመሰግናለሁ። እሺ እኔ እናት። እሺ ተረኛ ዘበናይ ሰላም እንዴት ነሽ? ሴትዮ 100 ድርሃም እኔ 100 ድርሃም የሳውዲ ሪያል። ሴትዮ 100 ሪያል አንቺ 100 ሪያል። አሁን ሴትዮ አይታ እኮ አይደለም ግን አሁን አንቺ ነግረሻት ነው። እንደዚህ አይነት እህት እንዴት ነው እህታችን ዘበናይ አላህ ያክብርሽ። አንቺንም ሴትዮዋንም እንግዲህ አላህ ይጠብቃችሁ፣ ከክፉ ነገር ይጠብቃችሁ፣ ይሰውራችሁ፣ መጥፎ ነገር ይለፋችሁ፣ ጥሩ ጥሩ ነገር ያገኛችሁ፣ እድሜያችሁ ይርዘም፣ ጤናችሁ ሙሉ ይሁን፣ የጠየቃችሁትን ሁሉ ይስጣችሁ፣ ፈጣሪ ባርካችሁ፣ አላህ ያክብርልን። እናመሰግናለን። እሺ ዜዶ አየህ ዜዶ ስልክ ይዛለች። እድሉን ካገኘች ተመልሳ ትግባ። እሺ ኩን ፋያኩን ብዙ ኩን ፋያኩኖች ነው ግን ያላችሁ ቲክቶክ ላይ ኩን ፋያኩን ኩን ፋያኩን። ኧረ እኔ እርጉዝ ነኝ ይደክመኛል 80 ጊዜ መጥራት ፕሊዝ። ሀቢባኔ ቀጥል ስለምተረሽ ማሪ 2 ሰው ብቻ ነው የሚቀድምሽ። ኤምዬ ነኝ። ሰላም አለይኩም።
ወአለይኩም ሰላም ወራህመቱላህ። አቦ በጣም ነው የምወድሽ። እኔ ኢትዮጵያ 20 ሺህ ያስገባለሁ። 20 ሺህ ብር ኤምነኝ የዛላ በርበሬ እናቴ ሁሌ ያማታል። ደው አድርጉልኝ። ለእኔም ሀጃ አለብኝ። ሀጃሽን አላህ ሀጃሽን ያውጣው። ሀላብቾ የሀላባ ልጅ ነች። እንግዲህ ዛላ በርበሬ ይታወቃልና አላህ ይስጥልን፣ አላህ ያክብርልን። ሀጃሽን አላህ ያውጣው። እናትሽንም አላህ ይፈርጅልሽ፣ አላህ ያስደስትሽ። ዱዓሽን እንደው አላህ ሙስተጃብ አላህ ያደርግልሽ። አላሁመ ሰሊ ሰለም። አንቺ ልጆች ሊካለ መርሐባ። እሺ ማሬ። እሺ ተረኛ ሰልዳ ትንሽ ስለደከመኝ አስተናግዱ። መርሐባ። እሺ ችግር የለም ያስተናግዱ። ቀጥል። መርሐባ። እሺ ሀያት ጋር ነው ያለ ነው። ማነው ተረኛ? ሰይዳ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እኔ ዱዓ እንድታደርጉልኝ ፈልጌ ነው። ወንድሜ ሞቶብኝ ነው። በኢትዮጵያ 5,000 ብር። አላሁ አክበር አላሁ አክበር። 5,000 ብር አላህ ይዘንለት። አላህ ጀነተል ፊርደውስ ወንድምሽንም አላህ ይዘንለት። ጀነተል ፊርደውስን አላህ ይወፍቀው። ቀብሩን አላህ ያስፋለት። ከክፉ ነገር አንቺንም አላህ ይጠብቅሽ። ጥሩ ነገር ይግጠምሽ። በሄድሽበት ከሄድ ይግጠምሽ። አላህ ይስጥልን፣ አላህ ያክብርልን። እናመሰግናለን ሰይዳ። እሺ ሀያት ጋር ላይ ተመልሻለሁ። ሀያት ሰላም አለይኩም። ቅድም ገብቼ አለይኩም ሰላም ወረሕመቱላህ። እሺ 20 ሺህ ነይቼ ነበረ፣ ግን አሁን ማዳሜ 200 ድርሃም ሰጣለው። ትንሽ እግሯን ያማተል፣ ብዙ መንቀሳቀስ አትችልም እና ዱዓ አድርጉልኝ ብላለች። አላህ ያድናት። አላህ መሽፊያ አላህ ያሽራት። اللهم اشفي انت الشافي لا شفاء الا شفاءك شفاء لا يغادر سقما. الله عافيውን ይመልስላት። عافيውን አላህ ሙሉ አላህ ያድርግልን። اللهم اشفيها يا رب يا ارحم الراحمين. ربنا آتنا في الدنيا حسنه وفي الاخره حسنه وقنا عذاب النار. እናመሰግናለን። አላህ ይስጥልን። እሺ መርየም አለይኩም አለይኩም ሰላም ወራህመቱላህ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። የኢትዮጵያ 5,000 ብር። ኢትዮጵያ 5,000 ብር። ዱዓ አድርጉልኝ። ታጃለኝ ዱዓ አድርጉልኝ እስኪ አላህ ኢንሻአላህ ለልጄም ለኔም ለሁላችንም። ማሻአላህ አላህ ይፈርጃችሁ። ሁላችሁንም አላህ ያስደስታችሁ። ልጅሽንም አንቺንም ቤተሰባችሁ በጠቅላላ አላህ ይባርካችሁ። ከክፉ ነገር አላህ ይጠብቃችሁ። መጥፎውን አላህ ያርቅላችሁ። ደስታ በደስታ አላህ ያርጋችሁ። አላህ ያስደስታችሁ። ሪዝቁን አላህ ይክፈትላችሁ። ቤታችሁ ሰላም፣ ፍቅር፣ ጤና አላህ ያስገባልን። አላህ ይቀበላችሁ። አላሁመ ሰሊ ወሰለም ወባረክ። እሺ ዩዘር አለሽ? እሺ ኢብራሂም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ? አማን ነው። እንዴት ነህ? እኔና ባለቤቴ አባቶቻችን ያው በህይወት የሉም፣ በኬራ ነው ያሉት። ለእነሱ ስም በ1,000 ሺህ ብር 1,000 ብር በአባቶቻችን ስም 2,000 ብር ብሏል ወንድማችን ኢብራሂም። አላህ ይስጥልን። አባቶቻችን አላህ የጀነት ያርጋቸው። ቀብራቸውን አላህ ያስፋልን። ወንጀላቸውን አላህ ይማርልን። ከክፉ ነገርም ደግሞ አላህ ይጠብቅልን። አላህ ይሰትርልን። መርሐባ። ቀጥል ባረዲን። አሰላሙ አለይኩም። ወአለይኩም ሰላም ወረሕመቱላህ። ኔትወርክ ለብዙ ጊዜ እየነቀለኝ ስለሆነ እኔ ለእናቴ እና የኔም የራሴ የቀልብ መተማማጃ አለብኝ። ዱዓ እንድታደርጉልኝ ነው። ትንሽ ብር ቢሆንም 2,000 ብር ይሻላል። አላሁ አክበር። አላህ ይህንን የቀልብ ህመምም አላህ ያስተካክልልሽ። ሸረኛውንም፣ ምቀኛውንም፣ ሐሲዱንም፣ ተንኮለኛውንም አላህ አደብ ያስይዝልሽ። አላህ ይማርሽ። አላህ ያስደስትሽ። አላህ እንደው ያንሳልሽ።
ክፉሽን ሁሉ አላህ ያርቅልሽ። ከምትፈሪው ነገር አላህ ይጠብቅሽ። አላህ ሱብሓነሁ ወተዓላ የደስታን ህይወት አላህ ያኑርሽ። በሄድሽበት ኸይር ይግጠምሽ። አላህ እንግዲህ እናትሽንም አላህ ይፈርጅልሽ፣ አላህ ይውደድሽ፣ አላህ ያስደስትሽ። اللهم صل وسلم وبارك على سيدنا محمد. ሶፍት ላስቸግርሽ። እሺ ባህሩዲን የለም አሁን። ወአለይኩም ሰላም ወራህመቱላሂ ወበረካቱ። መርሐባ። 5000 ብር ጌታ አለ እጃችን ሐሊማ 5000 ብር አላህ ይስጥሽ፣ አላህ ያክብርልን፣ አላህ ይክብርልኝ። አሟታል፣ ህክምና ላይ ናት። ዱዓ አድርጉልኝ። አላህ መድኃኒቱን ሰበብ አላህ ያደርግልሽ፣ መድኃኒቱን አላህ ይግጠምልሽ። አላህ እናትሽን አፊያ በአፊያ አላህ ያርግልሽ፣ የአፊያውን ልብስ አላህ ያልብሳቸው፣ ጤናቸውን አላህ ይመልስልሽ፣ አላህ ይውደድሽ። አሜን። የእናት ነገር ስለሆነ አሁን እናት ወላሂ ከባድ ነው። እሺ 90 ኪሎ ሰላም አለይኩም። ወአለይኩም ተራ በተራ እሺ ቀጥይ። እኛ ሁሉ ስራ ተማርን እኮ እኛ ሁላ ስራ ተማርን እኮ። እንዴት ተራ አካሄዱን እዚህ ቤት ሁሉ ነገር ህግና ስርዓት አለው። ለዛ ነው ይቅርታ። ራሱን ችሎ ህገ መንግስት አለው አይደል እንዴ? የኔ ተራ ነው አይደል? አሁን ለማን ተራ ነው? ሀስና ቀጥይ። ሁሉም ይውታል። ሀስና ተራ ነው። እሺ ሰላም አለይኩም ሀቢባ፣ ወንድም ካሊድ፣ ሁላችሁ እኔ 20,000 ብር አስገባል። 20,000 ብር። አላሁ አክበር። አላህ ይስጥሽ፣ አላህ ያክብርሽ፣ ጤና አፊያ አላህ ይስጥሽ፣ ጥሩ ነገርን ሁሉ አላህ ይጨምርልሽ፣ ከምትፈሪው አላህ ይጠብቅሽ፣ ዱንያ አኺራሽ ይምረር ይምር፣ አላህ ያሳምርልሽ። አቦ ጥሩ ጥሩ ነገር አላህ ይስጥሽ፣ ከመጥፎ ነገር አላህ ይጠብቅሽ፣ አላህ ያስደስትሽ። ቀጣይ ተናጋሪ ከመግባቱ በፊት እስቲ 2 ሚሊዮን አንድ ጊዜ ታፕታፑን 2 ሚሊዮን 2 ሚሊዮን ታፕታፕ እንዳያንቀን። ጥሩ እየሄድን ያለ ነው። 300,000 ብቻ ነው። 2,000 ሰዎች አንዳንድ ሺህ እንኳን ታፕታፕ ብናደርግ ስንት ነው? 200,000 ብቻ ነው የቀረን። 1.8 ነን። ሁላችንም በአንድነት ታፕታፕ እናደርግ። ዛሬ በነገራችን ላይ ታፕታፑ ራሱ እንዲህ ተደርጎ ነበር ብሎ የሚወራበት ቀን ምሽት ነው የምታደርጉት። ትናንትና ማታ እኔም አብሬ ነበር ብላችሁ የምትቆሩበት ነው የሚሆነው እና ኢንሻአላህ ታፕታፑን ራሱ ታሪክ ነው የምትሰሩት። ገና በነገራችን ላይ የአሜሪካኖቹ አሁን ነው እየመጡ ያሉት። ይህ ቶሎ 1.8 ኩን ፈየኩን ኩን ፈየኩን ሚልሽ ደላ ወላን ህንዶቹ የሙአዝም ፈዋድ ሙአዝም ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። በስናይፐር ነው የተመታችው። በስናይፐር ነው የተጠለዘችው። አኒሲ መሌ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ናቸው ደህና ናቸው? አለን። እንዴት ነሽ? ማሻአላህ። የኢትዮጵያ 5,000 አስገባለሁ። የኢትዮጵያ 5,000 እናመሰግናለን። አላህ ይስጥልን፣ አላህ ያክብርልን። ጥሩን ነገር ሁሉ አላህ ይስጥሽ። አላህ አባትሽን ይዘንላቸው፣ ቀብራቸውን አላህ ያስፋላቸው፣ ወንጀላቸውን አላህ ይማርልን። አላህ በጀነቱ ደግሞ ያስደስትልሽ፣ በጀነት አላህ ይሰብስባችሁ። እናመሰግናለን። እሺ ባረዲን በድጋሚ እድል እንስጥህ። ካለህ ሚዩትን አንስተህ ተናገር። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ሰላም ናችሁ? አለን። እንዴት ነህ? 3,000 ብር 3,000 ብር ባህረዲን እናመሰግናለን። አላህ ያክብርህ፣ አላህ ይስጥህ፣ አላህ ይጨምርልህ። በወጣው እጥፍ ድርብ አድርጎ አላህ ይተካልህ። ከምትፈራው አላህ ይጠብቅህ፣ መጥፎውን አላህ ያንሳልህ። اللهم صل وسلم وبارك على سيدنا محمد. ايه امو منسا السلام عليكم. وعليكم السلام ورحمة الله. እኔ በኢትዮጵያ 8,000 በኢትዮጵያ 8,000 አሁን አየህ 8,000 ለምን እንዳለች ታውቃለህ? ወይ 10,000 ኖሯት ነው ወይ ሌላ ቦታ የምታካፍለው ኖሯት ነው። እና
ግራ ገብቷታል። በቃ 5000 ብር ያንስብኛል ብላለች፣ የሆነ ነገር ብላለች። ምን ያህል በቃ ተጨንቃ እንደሆነ የሆነ ነገር ያስታውቃል አይደል? እውነት ነው ወላሂ። ለዚህ አሙ መነሳ አቡ አላህ እንደው ወንጀልሽን ሁላ አላህ የተረሳ አላህ ያርግልሽ፣ የተነሳ አላህ ያርግልሽ። ወንጀልሽን አላህ ይማርልን፣ አላህ ይዘንልሽ፣ አላህ የደስታ ህይወት ያኖርሽ፣ ልጅሽንም አላህ ይጠብቅልሽ፣ አላህ ያሳድግልሽ፣ ትልቅ ደረጃ አላህ ያደርስሽ። አላሁመ ሰሊ እስነኝ እስነኝ ኤስ እሺ ኢክራም ነኝ የለችም። ሱመያ ኤስ እሺ ኢክራም ኩን ፈየኩም ሚውት አርጊ። ወአለይኩም ሰላም ወራህመቱላህ። የሳምንት 3500 ዱዓ አርጉልኝ። ሳምንት 3000 ብር 3500 ለዚህ አለ 3500 ነው ያለችው። የአንድ ሰው የሳምንት ኦኬ እሺ። የአንድ ቤተሰብ ለ7 ቀን 3500 ብር አላህ ይስጥሽ፣ አላህ እንደው ይጨምርልሽ፣ ላይ በላይ አላህ ይተካልሽ፣ ከሚፈራ ነገር አላህ ይጠብቅሽ፣ የደስታን ህይወት አላህ ያኖርሽ። አላህ እንደው ያስፈጠረሻል። ሰዎችን እንግዲህ ቀላል አይደለም ይሄ ስራ። አላህ ይውደድልሽ። ጾመኛን ያስፈጠረ ሰው የጾመኛውን አጅር ያገኛል ከሱ ሳይቀነስ ተብሏል። አላህ ይጻፍልሽ። اللهم صل وسلم وبارك على سيدنا محمد። እሺ ዩዘር 20 ዩዘር መርሐባ ዩዘር እሺ ረምላ ኩን ፈያኩን እናስተናግዳት ተራሲደን ማጣጣቀም እሺ ኩን ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ መርሐባ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ድጋሚ አትላል ኩን ፈያኩን በኢትዮጵያ 5000 ብር አስገባል። 5000 ብር የኢትዮጵያ ኡፈይ ድጋሚ ሰላም አለይኩም ልትኖ ኔትወርክሽ ይዞ ብለን በቃ እየሰጋን ነበር። 5000 ብር ብላለች። አላህ ይቀበላት፣ አላህ ይቀበላት፣ አላህ ያስደስታት። አላህ እንደው ኩን አላህ ይበልልሽ። ኩን ፈየኩን ማለት ሁን ይላል ይሆናል ነው። አላህ እንደው ይሁንልሽ፣ አላህ እንደው ያድርግልሽ፣ ያሳካልሽ፣ የጠየቅሽውን ይስጥሽ። اللهم صل አሁን ረምላን አተረኛ ረምላ ሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እኔ ዱዓ እንድታደርጉልኝ ወላሂ የብር እጥረት አለብኝ። 2000 ብር ነይቻለሁኝ። አባቴን አላህ እንዲረህመው እንዲሁም እናቴን አላህ ህፍያን እንዲመልስላት፣ ወንድሜም እንዲሁም ዛሬ ሆስፒታል ነው ያለው፣ እሱንም አላህ እንዲረህምልኝ፣ እኔ አፍያን እንዲመልስ አላህ ይዘንልሽ። አሚን። አላህ አፍያውን ይመልስልሽ። አሚን። እናትሽንም አላህ አፍያ ያርግልሽ፣ አባትሽንም አላህ ይማራቸው፣ አንቺንም ሀብት በሀብት አላህ ያድርግሽ። የገንዘብ እጥረት አለብኝ አለች። እንደው አላህ እጥረት የተባለን ነገር በጠቅላላ እንደው ገለል አላህ ያድርግልሽ። እንደው የሁሉ ነገርን አላህ እንደው ሙሉ አላህ ያድርግልሽ። አላህ ይቀበልሽ፣ አላህ ያስደስትሽ፣ ከምትፈሪውም አላህ ይጠብቅሽ። اللهم صل وسلم وبارك على سيدنا محمد። የሐሙድ የሸጋ እናት ወአለይኩም ወአለይኩም ሰላም ወራህመቱላህ። እኔ ለእኔ 10,000 ለልጅ 10,000 ልጄ ከመጣች ሳውዲ አረቢያ ገና 6 ወሯ ነው። ከንታሮ ታሞብኛል። እንደው አድርጉልኝ። አላህ አቡ አላህ ይንቀልላት። ይህ ከባድ በሽታ ክፉ በሽታ አላህ ያንሳው፣ አላህ ያንሳው፣ አላህ ያርቅላት፣ አላህ ያንሳላት። ከእንደዚህ አይነቱ በሽታ ዘር ማንዘሯ ይጠበቅ። አላህ በዚህ ሰደቃ ሰበብ እንደው መድኃኒት ያርግላት፣ መድኃኒት አላህ ያርግላት፣ አላህ ይዘንላት፣ አላህ ያስደስታት። አላህ እንደው አንቺንም እድሜሽን አላህ ያርዝመው፣ ኸይርሽን አላህ ያብዛው፣ ከምትፈሪው ነገር አላህ ይጠብቅሽ። اللهم صل አፉዬ እወድሻለሁ። አጋጣሚ ነው ካገኘሁ። እሺ አላህ ንጉሴ እሺ ንጉሴ ወላሂ ጉንፋን እኮ አይደለም የእኔ ብርድ እኮ ንጉስ። ሰላሙ አለይኩም። ሰላሙ አለይኩም። ወአለይኩም ሰላም ወራህመቱላህ። ኢንሻአላህ እኔም ባላ ፍቃድ 2000 ብር አስገባለሁ። እዚህ ቆርጬ ይዣለሁ አካውንት
ዱዓ አድርጉልኝ። እሺ አላህ ይስጥህ፣ አላህ ይቀበልህ፣ አላህ ይጨምርልህ። አሜን። እጥፍ ድርብ አድርጎ አላህ ይተካልህ። አላህ ያስደስት ወንድሜ። እናመሰግናለን። ብላዲን ሴፕቴምበር 11 የለህም? እሺ እሺ ኢክራም የለሽም? ኢክራም ዚናብ ሰላም አለይኩም። ወአለይኩም ሰላም ወረሕመቱላህ። እኔ በኢትዮጵያ 10 ሺህ ብር እንደው ሀገራችንም ኢንሻአላህ ሰላም ያርግልን። እኔ የሚያሰብኩት አለ ያሳካልኝ። እኔ በስደት ላይ ነው ያለሁት። ይህን ስደት የሚያመጣው በጦርነት ምክንያት ስለነበር እንደ ሀገራችን ሰላም ሆኖ እኔም ለሀገሬ እንዲያበቃኝ ዱዓ አድርጉልኝ። አሚን። አድርግ እስቲ ዱዓ ብለህ አላህ እንግዲህ ለሀገርሽ አላህ ያብቃሽ። አሜን። ይሄንንም ስደት እንደው አላህ እንደው በቅቶ ሀገራችን ላይ በሪዝቅ የምንኖር አላህ ያድርገን። አሜን። በሀብት የምንኖር አላህ ያድርገን። አሜን። ሰዎች ወደ እኛ ሀገር የሚሰደዱበት እንጂ እኛ ወደ ሰዎች ሀገር የምንሰደድ አላህ ያድርገን። አሜን። ሀገራችንን አሳድጎ እንደው መላው ዓለምን የምናስተናግድ አላህ ያድርገን። አሜን። የተቸገረውን መጥቶ እኛ ጋር ተረድቶ ተረዝቆ የሚመለስ አላህ ያድርገን። አሜን። አላሁመ ሰሊ ወሰለም ዐላ ሰይድና። አመሰግናለሁ። ዝናብ ቀጥሎ ዙዙ ነው። ዙዙ እንመጣለን። ዩዘር እሺ ዙዙ ሰላም አለይኩም። ወአለይኩም ሰላም ወረሕመቱላህ። 5000 ብር ኢንሻአላህ። 5000 አይዋ አላህ ይስጥሽ፣ አላህ ይቀበልሽ። እጥፍ ድርብ አድርጎ አላህ ይተካልሽ። በወጣው አላህ ተክቶ ያስደሳሽ። አላህ የደስታን ህይወት አላህ ያኖርሽ። ከክፉ ነገር አላህ ይጠብቅሽ። ጥሩ ጥሩ ነገር አላህ ይወፍቅሽ። አላህ ይውደድሽ። አሚን። አላሁመ ሰሊ ወሰለም ዐላ ሰይድና። እሺ ዩዘር ድጋሚ ሳያስወጣሽ እስቲ አሁን ግቢ። እሺ እንዴት አመሻችሁ ቤተሰብ? እንዴት አመሻችሁ? እንዴት አመሸሽ? እኔም በጣም ችግር ውስጥ ነው ያለሁት። ልጄንም እዚያ አምጥቼ ስራ ማልገባ ኢትዮጵያ ላይ ታሞልኛል፣ ታማብኛለች። ከዚህ ተችግር ተመከራ ልጅሽንም ይሻረልሽ በሉኛል። ዱዓ አድርጉልኝ። 2000 ብር በኢትዮጵያ ያስገባለኝ። ዋው እናመሰግናለን እህታችን። አላህ ይቀበልሽ፣ አላህ በወጣው ይተካልሽ፣ እጥፍ ድርብ አድርጎ አላህ ይተካልሽ። 5000 ነው ያልሽው? አሚን አሚን። 2000 ብር 2000 አላህ ይስጥሽ፣ አላህ ይቀበልሽ። በጣም ችግር ውስጥ ነው ያለሁት፣ ግን ዱዓ አድርጉልኝ። በጣም ሲበዛ ልጄን አሞኛል ኢትዮጵያ ላይ። እሺ እናትዬ አይዞሽ፣ አላህ ይፈርጅልሽ፣ አላህ ያስደስትሽ። እናመሰግናለን። በዚህ አጋጣሚ ሀቢባ አድናቂሽ ነኝ። እሺ አመሰግናለሁ ውዴ። ቢላዲን ተመልሶ ገብቷል። መርሀባ ቀጥል። ሰላሙ አለይኩም። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። አማን ናችሁ? አልሐምዱሊላህ አልሐምዱሊላህ። ኔትወርክ አወረደኝ። እኔ ኢንሻላህ 5000 የኢትዮጵያ ያስገባለሁ። ንግድ ባንክ ይሄ ነው? አዎ ንግድ ባንክ ያው እዚህ የምታየው 75 3 ጊዜ ኢንሻላህ እኔ 5000 ያስገባለሁ። ዱዓ አድርጉልኝ ሸባብ። መርሀባ አላህ ይቀበል ወንድሜ። ኔትወርክ 10 እያስወረደ እየተመለስክ መተነይታልን አላህ እንደዚሁ ፈልጎ ያገኘ ሪዝቅ እንደዚህ እያሳደደ ያገኘ ኸይር እያሳደደ ያገኘ ያለህበት ድረስ አላህ ያብጣል። አላህ ይውደድ፣ አላህ ይጨምርልህ፣ ላይ በላይ አላህ ይጨምርልህ። አሜን። አላሁመ ሰሊ ወሰለም ዐላ ሰይድና። አሚናት ሰላም አለይኩም ወረሕመቱላህ። ወአለይኩም ሰላም ወረሕመቱላህ። ዱቃር ኢንሻላህ ስደት ላይ ነው ያለሁት። ከቤተሰቦችና ከልጆች እንዲያገናኘን ማለት ነው። በኢትዮጵያ 5000 ብር እናመሰግናለን። አሚናት አላሁ አክበር። አላህ ከናፈቅሻቸው ሁሉ ጋር አላህ ያገናኝሽ፣ አላህ ይሰብስባቸው አንድ ላይ። ሰደቃሽንም መቅቡል አላህ ያርግልን። አሜን። ክፉንም አላህ ያርቅልሽ። ኸይሩን አላህ ይወፍቅሽ፣ አላህ ያስደስትሽ። አሜን። አላሁመ ሰሊ ወሰለም። እሺ እስማኤል እስለሚ አሰላሙ አለይኩም። ወአለይኩም ሰላም ወረሕመቱላሂ ተዓላ ወበረካቱ።
እኔ ዱባይ ነው የምኖረው። ምስቴ ደግሞ ኢትዮጵያ ነው የምትኖረው። እርጉዝ ነች። በሰላም